ሻሼ ዛሬ ለመስጠት ዝግጁ ነሽ? እስከፈለከው ይሰጣል። እንዳታስብ በጣም የዋህ ነኝ። ብሩኖ ምሽ አራ አታውርጋት የቀና ቢታጣ ይመለመላል ጎባጣ እንኳን ጎባጣ ጠፋ ቆማጣ በምን ይልቁ ሁለት እግሬና ቆለጤ ብቻ ናቸው ሁሉም ተውርቷል እንዳታውዙ በነገራችን ሶስት ነጥቡ ጦሳችንን ይዞ ይሄድ ድሮ በእግር ኳስ ከኔ ጋር ችግር አለበት አንድ ቀን የምፈልገው ነገር ሆነ አቅም ማርያምን አልደበረኝም የሚለው ማለት ነው ዛሬ ነበር ጥቅም ላይ መዋል የነበረበት ማለት ኧረ ምን አስቀይመን ነው ጎበዝ ምን አድርገን ነው እግዚአብሔር ምስክሬ ነው ምን አድርገን ነው ይሄን ያክል ምን አድርገን ነው እንዴ ተፈረደብን እንዴ ምን ፈልጋቸው ተጫዋቾች አፍሪካ ዋንጫ ሄዱ ምናምን ነገር ብለን ያማረርን ጥሩ ፎርም ላይ ያለው አስቶን ቪላ ልንገጥም ማለት ነው ያለ ካሲሜሮ ያለ አማድ ያለ ብራያን ምቤሞ ኢቭን ቤንች ማለት ነው ያለ ኮቢ ማይኖ ያለ ብሩኖ ማለት ብሩኖ ራሱ ጥላ ማርቲኔዝ ነው የምትጠቀመው የለም ከዛ የሆኑ ዛራት ምናምን ነው የምትጠቀመው ማለት ነው እንደዛ ሆኖ የተሻለው ቡድን ነበር ቡድን ግን ብዙ ማውራቱ አስፈላጊ አይደለም ማለት ተሸንፈናል ማርያምን አልደበረኝም እንደ አመት በዓል ነጭ ለብሶ ቢወጣ 19 ቡዳ ቡድኔን በልቶት መጣ የእናንተ አይን ካልሆነ በስተቀር እኛ ለሚዜው አባት ጌታው ነበር ሲጀመር እኔ መጀመሪያው ነው ማለት ነው ተናግሬያለሁ ናፍቃ ተጨነቀ ለበኝ ግራ ገባው ስለይ ነበር ወድጃል ነበር ይሄው ሪዛልቱ ደግሞ ይሆና ምን ይባላል አሁን እንግዲህ ይሆና አይለፍላችሁ የተባለን ደጋፊዎች መድኃኒዓለምን ዶርጉ ዳሉት ኡጋርቴ ገና ይደፉናል ግድልን የሚያረጉን እመቤቴን እኔ አሳዘነኝ ይሄ አሰልጣኝ ክርስቶስን አሳዘነ ቪላ የሚቀይራቸውን ቅያሬ አይታችኋል እኛ ጋር ሽትትት ያለ ስኳድ እመቤቴን አረ በመድኃኒዓለም አረ ኩኛ አሳዘነኝ ያለ ብሩኖ በቃ ወልብስ ሴም ዩናይትድ ተሸንፏል እስካሁን ድረስ ቋጥሬማ ጭራሽ ልታሸንፋቸው ከሁለት አንዳችሁ እንድትሸነፉ ነበር የምፈልገው ሁለታችሁም ራሱ ብትሸነፉ ደስ ይለኝ ነበር ግን አስቶን ቪላ ጭራሽ ጠፈጠፋችሁ ኧረ በስመ አብ ሞርጋን ሮጀርስ ማለት ነው መታሰር ያለበት ሰው ነው እንዴ ምንድነው የሚሰራው ወንጀል እንደዚህ ይጠቀልሏል ዝም ብሎ በረኛው ምንም ማድረግ አይችልም ይወላችሁ አንድ ሰው በረኛው እንዲናገሩ አልፈልግም ምንም ማድረግ አይችልም ይሄ ልጅ ጭራሽ ሌላ ታሪክ ውስጥ ያለ ሰው ነው ማንንም አያስቆመው ማን ኮልድ ነው አጠገር አልቻላችሁ ማን አንድ ተጫዋች ነው ያላችሁ ቲማችሁ ውስጥ አሁን የቀራችሁ ኩኛ ነው ብቻውን ነው የሚጫወተው ማን ቪለን ነው እኔ አሳዘነኝ አንተ ኳስ ይይዛል እዛ ድረስ ያጥፋል ማን ግን ምን መሰላችሁ ሰውየው የሚቀረው ነገር መልቀቅ ይቀረዋል ኳስ ግን በጣም ነው የሚችለው ኧረ በስማም ዩናይትዶች አልቻላችሁም እንደውም ማለት ነው ፈርስት ሃፍ የሚገርም ጨዋታ ተጫወታችሁ ነበር ሰከንድ ሃፍ ግን በቃ ምንም ጥያቄ የለውም ገባችኋ ሞርጋን ሮጀርስ ሾው ዛሬ ያየ ነው ምንም አታመጡም ጭራሽ ጥቅል ሁለት ጎል ማለት ነው ትረጋጋለህ አሽላልተሽ ነበረ ለኔ ሲሰጠኝ ይሄው በሜዳው ላይ ጠርቶ ለጠፈልኝ አትልልኝ እንዳተኙ ብላችሁ እንዴ ጎል አለ ቁጭ በሉ አላችሁ እሺ አለን እኛ ተቀመጥን እኛ ታጋላችሁ እናንተ እንድትበቀሉልን ምን የምንፈልገው ግን እኛ ቁጭ አለ ጌታ ረበስማም ዘግናኝ ጎል በኪዳነ ምህረት እንዲህ ጎል ይዘገንነው የለ እንዴ ይዘገንነዋል እኮ ለምን ኩኛ ባይጨፍርስ የሪቻርልሰን ተጋብቶበታል ጋይስ የብራዚላዊ ነገራቸው ተጋብቷል ባይጨፍርስ ቢከስ ባለፈው እንዲህ አሁን ደግሞ ሌላ እንዲህ ባይጨፍርስ ቢቀርስ ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ በእኔ ውጤት ነው ተሸነፈሽ ብዬ ልታውሽ ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ሰላም ቦለም ዙሪያ ሁሉ
አያ በፈሳው ድመት ሸተታት አሉ ማለት ነው። ድመት ሸተታት ሌኒ ዩሮ አንተ የቱዋላ አርነሺ ሌኒ ዩሮ ስማኝ። ሁለት ስህተት እንዴት ሰራለህ? ሁለት ስህተት እንዴት ነው? ቆይ በሙሉ ስኳድ እኮ አይደለም የተጫወትን ያለ ነው። ወይኔ እኔ ጨጓሬ ተቃጠለ። ያፈርኩሽ እኔ ለደርኩሽ። ዩናይትድ አጨለለኝ እኮ ለደርኩሽ። እናቴ ድረሽልኝ። እኔ እኮ ሌኒ ዩሮ ሁለት ስህተት ሰርተህ ጨጓሬ ፌል አደረገ። በቃ ፌል አደረገ ጀማው። ሁለተኛ ቡድናችሁ አጋያችሁ። ሞርጋን ሮጀርስ ብቻውን ያጋያችሁ። ዋቴ ፐርፎርማንስ! እግዚአብሔርን በጣም ነው የምትችለው። እሺ ቪላ የልጅነታችሁ ማቲካሽ የልጅነት ለነገሩ ማቲካሽ እኮ አሽቃብጦ ነበረ መጀመሪያ። ከዚህ በኋላ ትጨነቃላችሁ። ይኸው ዛሬ ብሩኖም ተጎድቶ ወጣ። ዳቱ አያስደስተኝም እውነቱን ለመናገር እግዚአብሔርን፣ ግን ጉዳችሁ ነው። በቃ ትጨነቂያለሽ። እየየ ነው የምትይው ገና። ቢመጣም ሰኞ ባይመጣም ሰኞ ያሸንፋል እያልኩ እጠብቃለሁ። ሞኞ ጉልቻ ቢለዋወጥ ወጥ እንደማያጣፍጥ ሁላችንም እናውቃለን። ቀን ተቀየረ፣ ተጫዋች ተቀየረ፣ ያልተቀየረ ዩናይትድ ይሄ ነው በቃ። አጣ ሌላ ታምር አጠብቅ። በቃ መናደደን አቁም። ተኛ በጊዜ ተመስገን ነው በቃ። እኔ ጽንስ እኮ ይጨናገፋል። እንዴት ሴስኮና ኡጋርቴ ሰው ነው እንደተፈጠሩ ነው ብቻ ሊገባኝ አልቻለም። ይኸው እንደጠበቅኩት ነው የሆነው ውጤቱ። እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣም ብዬ ነበር ስጠብቅ የነበረው። እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸንፎ ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም። ኤክስፔክቴሽን በጣም ሎ ነበረ። ይሄው እንደሆንኩት ነው እንደጠበቅኩት ነው የሆነው። ገና ሰከንድ አፍ ላይ እኔ ፈርናንዴስ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም። ቀጣይ ጨዋታ ላይ ፈርናንዴስ እንዴት ነው የምንሆነው? እንጸልይ በቃ እንጸልይ። እኔ ሌላ ምንም የምለው ነገር የለም። በእውነቴን ነው የምላችሁ። እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም። ሌሎቹም የሉም ጭራሽ። ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው። ያው እንደ አንድ ደጋፊ በተስፋ ታያላችሁ፣ ግን በቃ በስመ አብ ወልድ። እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዚቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌሸር ገብተው ሲጫወቱ ማየቴ ብቻ ነው። በቃ ብዙ በጣም አልናደድም፣ ምክንያቱም ሌስ ኤክስፔክት ነበር ያደረኩት። ነገር ግን ይሄ ብሩኖ ፕሮብሌም ነው ለምትሉ ሰዎች፣ ለምትሉ አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው። ትማሩበታላችሁ። ለሌላ ጊዜ አፋችሁን ዝጉ። ሳይውል ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበይ ዛሬ ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን። ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ዋናው ነገር ለጠፍሽ አታጨብጭቢ ትርፊ። ትላንትና ሁለተኛ ላይ መጣ ሚዜ የሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቻ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አለ። አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበናፕል ትንሽ ረጋ ለማለት ሞክር ይዛው ጋር። ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕልሽ ምንድነሽ? ቪላ ፓርክ ላይ አስቶን ቪላ 10ኛ ጌሟን በተከታታይ ትርፌን ጥግ በማስያዝ ሞርጋን ሮጀርስ ኮልድ ሴሌብሬሽን ፈጣሪው
ጥጋ አስዟቸው ለጎል አግብቶ ያባበደ ጎል ባይዘይ ማለት ያባበደ በተለይ መጀመሪያ ጎል ማለት አግብተው 10 ጌም በተከታታይ አሸንፏል። እንደዚህ ወዳቂ የሆነ ቡድን ይሄንን ስትሪክ ማቋረጥ የለበትም። እዚህ 10 ጌሞች ውስጥ እኛም አለን። በቅርቡ ከአንድ ጌም በኋላ ቪላ ስለምናገኝ ይሄንን ስትሪክ እኛ ነው መስበር ያለብን። እኛ ነው የምንበቀልሽ። እኛ እኮ ለሌላ ቡድን ተበቀልልን ምናምን ብለን አንለጠፍ። አንድ ቡድን ያለን 19 ቡድን ነው የምንገጥመው። ተዳኛ አይደል? ጠላቶቻችን ደግሞ 19 ቡድን ያላቸው 18ቱ ደግሞ ጌታዎቻቸው ናቸው። ይሰጧቸዋል ዝም ብለው ማን አፈንድደው ስጥት ገባ አይደል? ለሁሉም ነው የሚያከፋፍሉት። ለሁሉም ያከፋፍላሉ። ገባ አይደል? 3 ነጥብ የሚያስፈልገው ካንተ የበለጠ የምታሽቃብጥለት ቡድን ነው። ለምን እኔ ላይ እንዲደርስብኛ ገባሽ አይደል? እኔ ላይ እንዲደርስብኝ ቡድንን አሳልፈ ትሰጣለህ ነው። እኔ ግን ክብር ያለኝ ነኝ። ገባ? ለጠላቴ አልፋጥም። አንተ ቪላን ታስጠለ ኤምቴን ትበላለህ። ማን ቪላን ራሴ ነው ማስጥለው፣ ራሴን ነው ማስከብረው። እና ከሊቬ ጋር ደግሞ ልትለያዩ ነው ማለት ነው። ሙያቡዬ ምናምን አይ ቲንክ ፋዘር ቀደመ መሰለኝ። ትክክል ነው። በእድሜ የሚበልጥ ሰው መቅደም አለበት። ልክ ነው ነው የምልህ። ገባችሁ አይደል? 2-1 ነበረ ስኮሩ። አሁንም 2-1 ነው። ትናንት 2-1 ዛሬ 2-1። ለውጡ ግን ተገለበጠ። ዱቄት ያንስ እኔ ማለት ነው ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ነው ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ቡሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም። እኛንም አርሰናልንም ዩናይትድን በሜዳውን ይለጠለጠው። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገሩ ዩናይትድ ከተጫዋች ጉድለት አንጻር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተወስታል ያገባውን ጎል የሆነ በጣም በቃ በጣም የሚያምር ጎል እንድትያዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሽት አንድ አይነት ጎል ላይ ያገባው ጭራሽ ማለት ነው። ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው ግን ማለት ተጫዋች ብዙ ጊዜ ማለት ነው ኮንሲስተንትሊ መቀጠላቸው ማናቸው ታሪክ ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ። ይሄ አሪፍ ውጤት ነው እንዳይመስልህ። ጅኖ አስቶን ቪላ ማለት ይሄ ነው። አለቀ። አስቶን ቪላ ማለት ይሄ ነው። ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ አንጀት እንደዚህ ነው ራሱ ደማው ለጠፍ ማለት ይሄ ነው። በቃ ሰፈት ፈንድድ አድርጎ ጠቅ ማለት ይሄ ነው። ሮጀርስ ምን አይነት ጎል ያሳየን ጀማው። ምን አይነት ኦናና አለ አንዴ ማንቸስተር ቤት መሽለቀቀ ጀማው። ኦናና አለ አንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበር። እኛ ጋር ጥብቅ ብላችሁ አለፋ አታበላሽ ነበር። ለጠፍ ሰፈት ማለት ነው። ለጠፍ ሰፈት ማለት ነው። ጀማው አሉላ ዛሬ በይፋ ይቅርታ ጠይቋል። እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ። የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው። አሉላ እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ፈተነዋል። ከዚህ በኋላ በቃ እኛ የአርሴ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል። እኛ የማንቸስተር ደጋፊዎች አይደለም። አንዴ ከያዝን በቃ እንፈታለን። አለቀ። ፈተናል። ጀማ ቁም ነገር የምሬው ወተት ለሚፈልግ ለአንድ ለሻሽ ደጋፊ ስፖንሰር እንዴት ነው አፈላችሁ? በጣም ወከባችሁ ሀቢቢ በጣም አቅራራችሁ ነው። ምን ክለባችሁን አታውቁትም። ወዘተ ሞተቻት እና ጃም የሆነ ክለብ ነው የምትደግፉት። የራሳችሁን ክለብ እንትን ሳትሉ እኛ ጋር እስከ 7 ሰዓት ድረስ መቋጠር ማለት ነው። ስለ እናንተ ላይ መቋጠር ምን ለኛ ሐራም ነው የሚሆነው። ግልቋል እንዲ ባላንስ መሆን ያልቻለን ቲም ላይ መቋጠር ለራሱ ምንም አስፈላጊ አይደለም። ዛሬ እንደውም ሰፖርት ስናደርጋችሁ ነበር የነበረው ማለት ነውና ብቻ የትም የማይደርስ ክለብ ነው የምትደግፉት። ያው በወተት የምትፈልጉ ኢትዮጵያንስ በውስጥ አውሩኝ። ለማብሸቅ አይደለም የመጣሁት እኔ እርዳታ ለመርዳት ያክል ነው። ክለባችን ማንቸስተር ዩናይትድ በአስቶን ቪላ 2-1 ተሸንፏል። ሁለቱንም ጎሎች ለአስቶን ቪላ ያስቆጠረው ሌኒሮ ሮጀርስ ነው። ያው ሌኒሮ ብለው ይሄ ሌኒሮ ቫንዳብ ብለህ ነው ሶማሌ ቫንዳብ እንደዛ እንዳለ ነው። ቫንዳብ በካራቲ ነው የተጫወተብን በካራቲ። እኔ እኮ አስቶን ቪላ በቃ አሁን በጨዋታ በላይነት ወስዶ ምናምን በቃ ከአቅማችን በላይ ሆኖ ቢሆን ኖሮ በጣም ነበር በቃ ደስ የሚለኝ። አልነበረም በቃ ሁሉ ነገር ማድረግ እንችል ነበር እኮ። ራሳችንን ሰጠናቸው በቃ አሸንፈው ወጡ ራሳቸው እንጂ ከሆነ ወይ አርሰናል ሲያሸንፍ ምናምን አይታችሁት እንደነበር አይታችሁ በቃ ጥሩ ፐርፎርማንስ እያሳየ ነው ካሸነፈ አይደል። ልክ እንደዛ ወስዶብን ቢሆን እሺ ለዚህ ልጅ እንኳን ቢሉ ለኩኛ እንደው ብናሸንፍ ዛሬ ወይ አቻ እንኳን ብንወጣ ጥሩ ነበር ለሱ። ኳስ ከሄደ ይገባል ወይ ጥሩ ሙከራ ይሆናል። በዚህ ልክ ክፍት የኔ አፍ እንኳን እንደዛ አይከፈትም። የኛ ተከላካይ ክፍል እንደሚከፈተው በዛ ላይ ሻምበል ኳስ ሲይዝ እንዴት ነው የምሳቀቀው? ኦጋርቲ ኳስ ሲይዝ
እንዴት እንደምሳቀቅ ብታይ። አሁን ሲስተሙ ነው ደግሞ ብሉ አሞሪም ነው ብሉ። አሞሪም ምንም ማድረግ አይችልም፣ ምንም ማድረግ አይችልም። በዛሬ ጨዋታ ላይ ያለውን ሙጥጥ አድርጎ ነው የተጠቀመው። ደግሞ እኮ የደሃንም ሙሙ የሚያሰፋ እንጂ የሚያጥብ የለም አሉ። በዚህ ባለው ላይ ሌላ ችግር ካፒቴናችንም ተጎዳ። የሄዱት ልጆች አሉ አይደል? ደግሞ ሌላ ጉዳት መጣ። ሊቻ ገባ። እኛኛ ነው ሁሉ ነገሩ። ግን ለኩኛ ሲባል ዛሬ ማሸነፍ ነበረብን። ምንም ማድረግ አይቻልም። ዩናይትድን አብሽሩ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ